ማስቀደስ ትተው ፖሊስ የሚሆኑ እናቶች አሉ። አንዲት ልጅ ያለቀሰች መጣ ነው የነገረች። ልጄ ጡት የሚጠባ ልጅ ነውና ልታስቆርብ እሑድ ቀን ነው ቤተክርስቲያን ገብታ አለቀሰ። ልክ ነው የቁርባን ሰዓት እስከሚደርስ ድረስ ማጥባት ስለሌለባት። ከዛ በኋላ ሊበሉኝ እዛ አካባቢ ያሉት ያንቺን ልጅ ጮት እንስማ ወይስ እናስቀድስ? ይዘሽው ውጪ አሉኝ አለች። ውጪ ከዚህ ምናምን ብለው እንደ ውሻ ከቤተ መቅደስ አባረሩኝ አለች። ልጄ ስላለቀሰ አየው። እነዚህ ሰዎች አሁን እቤት ብንሄድ እንዴት ነው የሚያስተናግዱን? በእግዚአብሔር ቤት ውስጥ ክፉ ከሆኑ በዛ ቅዳሴ እኮ ቅዳሴውን የሚመራው ካህን እየቀደሰ እባካችሁ ሕፃናት አታስለቅሱብኝ መቻለ። እሱ እኮ እየቀደሰ ነው። መች ተረበሽኩ አለሽ ቤተክርስቲያን? መች አስቸገረችን? ምን አገባን ሲጀመርኛ? በጣም ነው የምናዋክባቸው። እስኪ ቁጭ በይ፣ እስኪ ወደዛ ሂጂ፣ እንትን አንሶት ይሆናል፣ ሽንቱ ይሆናል ምናምን፣ ምን አገባን? በቃ እናትየዋ ነች እኮ አለች፣ እናት ነች እኮ። ዝም ብለን ቅዳሴው ላይ ለምን አናተኩርም? አንድ ጊዜ ደግሞ ላስቀድስ ሄድኩኝ የሆነ ቦታ ነች፣ አንዱ እንግዳ ነች እና ውስጥ ገብቼ 5 ሰዓት ተኩል የደረስኩት ትምህርቱን ሰማው። ከዛ በኋላ ቅዳሴ ሊገባ ሲል ስቆም የሆኑ ሴትዮ ገፋ አረጉኝ አለች። ይሄ እንትና ቦታ ነው ወደዛውኝ ተጋልኩኝ እዛ ጋር እኛኛውም ገፋ አረጉኝ አለች። ወደዛም ገፋ አረጉኝ። ወንዶቹ ጋር ይሄ ወንዶች ነው አሉና እነሱም ገፉኝ አለች። ወጣው ከቤተክርስቲያን አለች። ወጥቻ ጥሩ ጥግ ነው ያስቀደስኩት አለች። ያሳዝናል፣ በጣም ያሳዝናል። እግዚአብሔር እንዲህ ሄደችው እሷ ነች። ማንም ሰው እግዚአብሔርን አላገኘም እዛ መቅደስ ውስጥ። ማንም ከሷ ጋር ነው የሄደው እግዚአብሔር። ሁሌ እግዚአብሔር ከሚገፉት ጋር ነው። ሁሉ ጊዜ ከሚሰደቡት፣ ከሚናቁት፣ ከሚተፋባቸው ጋር ነው። እሱም ተተፍቶበታል፣ እሱም ተንቋላ፣ እሱም ተገፍትሯላ። ከነሱ ጋር ነው ሁሌ ያለው እግዚአብሔር። እኔ አንዳንድ ቀን ቁጭ ብለን ስብሰባ ላይ ብንነጋገር ጥሩ ነው። ቁጭ ብለን በተለይ እናቶች በጣም ቤተክርስቲያን ያላለችውን ስርዓት ቤተክርስቲያን ውስጥ እያመጣን ማለት ነው። በችልታ እናንተ የተፈቀደላችሁ እንድታስቀድሱ ብቻ ነው። በቃ ቆማችሁ ማስቀደስ። በሩን ዝጋው፣ ቁጭ በል፣ ጫማውን እዛ አርግ። ምን አገባን? ይኸው ስብከት ወንጌሉ አለ። አይ ታዲያ ቤተክርስቲያን እሱ እንደፈለጉ ይሁኑ እንዴ የሚሉ ሰዎች አሉ። ማን እንደፈለጉ ይሁኑ አሉ። እናንተ ለምን ትጮኻላችሁ? እናንተ ዝም ብላችሁ አስቀድሱ።